የዛሬ እንግዳችን ተመስገን ላምነች 8 ሰዓት ሙሉ በእግሯ ተጉዛለች 45 ደቂቃ በአውሮፕላን አዲስ አበባ ደርሳለች የዛሬዋ ድንቅ ልጅ አሸነፍ ፍየል ሰው ነች አረ ፍየል ነው እንዴ ሰው ነው ህሊና ብርሃን ቤት ውስጥ ግን ከህሊና ውጪ ሌላ ስም የለሽም አለኝ ማን ገበያነሽ ለምንድን ነው ገበያነሽ ያሉሽ እናቴ ተወልጄ ገበያ አምባጎርጊሽ ዘይሄደች እሺ አዛሬ ገበያነሽ ተባለ ገጠር ላይ የሚበላው እንደ እንጀራ የሚበላው ምንድነው ጤፍ ነው ወይስ ምንድነው ዳጉሳ እሺ ሪፋ እሺ ደመሃይ እሺ ዲቋላ ኮቾ እኔ እኮ አፌን የፈታሁት በአማርኛ ነው ለብ ይማሃይ ያልሽው ምንድነው እህል ገብስ ነው አይደለም ስንዴ ነው አይደለም ማሽላ ነው ደመሃይ ማሽላ ነው ተጠብሶ የሚበላ እንደ በቆሎ ሲበስል አረ ቆረጣለኝ አዛዳ በበሬ ይሄዳል አው ገጠር ስለገባው ሰሞኑን እቺን አቃሉ በሬ በቅሎ አህያ አንድ ላይ እህሉ ላይ ይሄድበታል አረ በሬ ብቻ እናንተ ጋር በሬ በሽ ነው እናትዬ አህያማ ይበላ አፉ አይታሰር አህያው እኮ ይሮጣል በርግጫ የሚመታ አህያ በነገራችን ላይ አይምታችሁ እውነት ያቃታል ቦታዋን ባይዚ ንፍፊት ነው ይመታ አይስትም ያረገ ይቀረቅርላል ስም ይጠፋባል በድሉ አተበድሉ በቃ ምትሞት ነው ይመስል ባይዜ ነፍስም ይወጣ ነው ይመስል እውነት ነፍስ ይዛል በቃ በጣም አመሰግናለሁ በጣም ወንድሞቼ እውነት ነፍስሽ ይወጣ ነው ይመስል በጣም ነው የሚያመው በሮቹ ይሄዱበታል ከዛስ እንደዚህ ንፋስ ሲመጣ ይወረወራል ወደ ንፋስ ይወረወራል እህሉ ገለባው ንፋስ ይዞት ይሄዳል እህሩ መሬት ላይ ያርፋል ማበራየት ይባላል ከዛስ ይበጠራል አዛውዲያ ታስፈጨና ወፍጮ ቤት አለ እናንተ ሀገር መብራት አለ ማለት ነው በምን ነው ታዲያ ወፍጮ ቤቱ የሚሰራው መኪና ነው መኪና እንደዚህ ያለ ነው በመኪና ይሄዳል አልገባም በጋዝ የሚሰራ ወፍጮ እሺ አዛውዲያ ፈጫለኝ ይቦካል እሺ አዛውዲያ ይጋገራል እንጀራ ነው ወይስ ዳቦ ነው የሚሆነው ሲጋገር እንጀራም ይሆናል እሱ በምን ወጥ ነው የሚበላው በወተት ይበላል ወጥ እኮ ነው ያልኩት እኔ በወጥ በክክ በሽሮ ስጋ ወጥም አንዳንዴ ይኖራል አይደል ስጋ መቼ ነው የሚበላው በግድፍት ጾም ሲፈታ ማለት ነው ስለዚህ አሁን ገና ሲፈታ ስጋ ይበላል ምን እንደምታርዱት እናንተ ሀገር ፍየል እሺ ዶሮ ሲታረድ እንዴት ነው የሚሰራው ዶሮ ወጥ እስቲ ይታረዳል እሺ ረከፉ ነቀልና ታጠባለኝ ስንት ብልት ታረጉታላችሁ ብዙ ሽንኩርት ተቆላልቷል አይደል ለብቻ ትንሽ የሽንኩርት ለዶሮ እኛ ይኸውልሽ አንድ ተኩል በመትመዝን ዶሮ 7 ኪሎ ሽንኩርት ነው የምናረገው አንድ ሽንኩርት እናንተ ጋር በአንድ ራስ ሽንኩርት 7 ዶሮ ስለምታረዱ ስጋው ይበቃልናት ያበራክተዋል እንቁላልስ ዶሮ ወጥ ውስጥ ጨምራላችሁ ዶሮ አላችሁ እናንተ እንቁላል ጠብሳችሁ ትበላላችሁ እንዴ አይጠበስም እንቁላል አይጠበስም ምንድነው የሚጠበሰው ሪፋ በቆሎ ነው እንጂ እንቁላል አይጠበስም እና እንቁላል ተጠብሶ አይተሻታቂም እንቁላል ይሉሽ ፍርክስ ተደርጎ ሳህን ላይ መጀመሪያ ፈሳሹ ፍስስ ሲደረግና ይመታል እንደ ስጋ ይጠበሳል አይደል እናንተ ጋር እንቁላል ተሰርቶ በልተሻታቂም ተሰርቶ ከብቶቹ ስም አላቸው ማን ይባላሉ መሰለ ተመስገን ተሜ ጥቁሪት እሺ አበራ ይበር እሺ ወይኖ ጫጎ ፈንዛ እንኳይ ለምሳሌ አሁን ከብቶቹ ተደርድረው ማለት ነው አበራ ብቻውን ይመጣል ይጮህልኛል ምን ይላል ስሙን ያውቃል አበራ ተመስገን ብልስ ላሞች አሏችሁ ስንት ብዙ ናቸው ስማቸውን ንገሪኝ ጥቁሪት እንኳይ ጎሽት ተመስገን ላምነች እሺ ከነዚህ ላሞች ጠባየኛ ማን ነች ተመስገን ነች ብዙ ሊትር ምትታለበዋስ ተመስገን ነው እሱ ለዛ ነው ተመስገን ያላችኋት ስሟን ከላሞች አስቸጋሪ ጠባይ ያላት የትኛዋ ነች ወራ ምን ታረጋለች ላሞችን ትመራቸዋለች ከሰው አዝመራ መርታት ወስዳቸዋለች ዛሬ እኔ
የመሰለ የባቄላ አበባ ይቻለው ተከተሉ ዝም በሉ አንተ አንቺ ቁጭ በይ ተመስገን አስጠቂኝ ቁጭ በይ አንተ የሰው ባቄላ ሲያሻምዱ ይውላሉ ማለት ነው የስድብ ስም አደማንገር ካለው ችኩል ማለት ነው ከብቶቹ አሁን ቀጥታ የሰው አዝመራ ሊበሉ ሲሄዱ ማለት ነው ስማቸውን ብትጠሯቸው ይመለሳሉ ታጮሽባቸው ይመለሳሉ እስቲ ምን ብለሽ ነው የምትጮይው አረና ይገ እስቲ ጮክ ብለ ቁሚ ነይ እዚህ ጋር ተመሰለና ና እኔ ግን ሲመስለኝ ማን ነው አትመሰለው ተገባና ሰው ማሳ እግርህን ሰብሬ ለማስቀምጥ ና ብያለሁና ታውታውና ይኸው ይሄ እንዴት ያለ ተጋበኛ አትመሰለው ሰው ማሳ ዘው ብለው ሲገቡ ከብቶቻችሁ ምንድነው የምትሉት እሆ በላው ሻረው መደመደው መብላት የለመደው አሃ በምንድነው ልደት የሚከበረው እናንተ ሀገር በገብርኤል በታቦት አስታካችሁ ነው የምታከብሩት ዝክርም ነው ልደቴም ነው እንግዲህ የተወለድኩት እንኳን በ37 ነው ግን ያው በ19 እንቁራሶት ያለ ከብቶች ስጠብቂ ዝናብ መጥቶብሽ ያውቃል ሲመጣ ጎማለ የምን ጎማ የፌስታል ትልቅ እሺ ስንለብሳለሽ እረኛ ሌሎች ጓደኞች አሉሽ ምንድነው ምዘፍኑ ዘፈን እስቲ ተነሱ ጋር እናንተ ታደስ ጫግላሽ ያለቀስ ምን ብሎ ጡት ብሎ በጡት ላበቱ በላበት አንድንጀራ በላበት አንድንጀራ በላበት አንድንጀራ በልበት እልበት ምንድነው ወጥ መቼ ነው እልበት የሚዘጋጀው በጣም ቀን ከምን እንደሚዘጋጀው እልበት ከባቄላ ሰፈር ውስጥ የእናንተ ሀገር መብራት አለው አረ እንደዚህ አይደለም ፀሐይ ነው የሚበራው ቤት ውስጥ ምን እንደምትሰሪው እስኪ ንገሪ ውሃ በጣለው እሺ ልጅ አጫውታለሁ እሺ ፍየል አበላለሁ እሺ ቤት ጠርጋለሁ ማንን ነው የምታጫውቹው ወንድሜን ስንት አመቱ ነው 1 አመቱ ስንት ፍየል ነው የምታበዩ አረ ብዙ ናቸው ከ10 በላይ ይሆናሉ አረ ይበልጣሉ ምን እንደምታበያቸው ቅጠል ከየት አምጥተሽ ከዱሩ ከዛ አይጠፉብሽም ፍየሎቹ በዚህ ያሉ አይሮጡብሽም ብሩክ ናቸው ደግሞ እርጉም ፍየሎች አሉ ማለት ነው አዎ መናጢ ፍየሎች አሉ የነማን ፍየል ነው መናጢ ፍየል አሸነፍ የትኛዋ ነበረች በዛ በቤተክርስቲያኑ ማዶ ያለችው ልጅ አወቋት እንደው አሸነፍ እግሯን ተሻላት ምን ሆና ነበር እግሯን ባለፈው እኮ ስታነክስ የሰው አስመራ ስትበላ በድንጋይ ትመታለሽ አሸነፍ ፍየል ነች ሰው ነች አረ ፍየል ነው እንዴ ሰው ነው የሱ ፍየል ነው የሚያምር ሰው ነው ተርፊያለሁ ከምን ሀገር ይኸውልሽ የተወለድኩት አዲስ አበባ ነበረ ያደግኩት አዳማ ናዝሬት ነው አሁን ወደፊት የምንኖረው ደግሞ ሁሉ አምባ ጠንቆሌ ጋንጎ ቦራሌ ይባላል ስራ ምንድነው እኔ ስራዬ አንደኛ የሚዲያ ፕሮግራም እንደዚህ ጣናት መጠየቅ ቀልድ መቀለድ እንደው በቃ ቀልጄ ነው የምበለው ከናንተ ሰፈር ባህሪው ጥሩ ማን ነው ጥሩ አመል ያለው ከሰው ነው ከፍየል አይደል ካሴ ለምን እንደምትወጂው ብሩክ ነው መገለጫው ምንድነው የብሩክ ሰው አይሰክርም ከናንተ ቤት የተማረ አለ አበበ አሁን እየተማረ ነው ወይስ ጨርሷል 10 ገብቶ ነበር አዛሬ ደግሞ ተመልሶ 5 ወር ከ10ኛ ክፍል እንዴት ወደ 5ኛ ክፍል ይከልሱታል ሲጀመር 10ኛ ክፍል እንዴት ገባ 10ኛ ክፍል በጣም ተማረምና 5ኛ ገባታል አሁን እናንተ ሀገር ብገባ 3ኛ ነው የሚያስገቡኝ ማለት ነው ይሄን ከለሱት ሳይሆን ዘፈቁት ነው የሚባለው በእውነት አንቺስ ትማሪ ነበር ትምህርት የለም እኮ ትምህርት ቤት የለም ተዘግቶ ነው እንጂ ትምህርት ቤቱ ነበረ የሚበላው ምግብ ምንድነው እናንተ ሀገር ወተት ከብት ብዙ አለ እና ወተት አንቺ በየቀኑ ትጠጫለሽ አረ አወድም ምንድነው የምትወጂው ቅቤ ወዳለው ቅቤ በወጥ ተሰርቶ ነው ወይስ እንዲሁ ይበላል አያረ አይበላም እና በጭንቅላት አረ ጭንቅላት ይበላል እናንተ ይሄ አናቴ ነስቲኒቹ ቁስል ብሏል እንደው ቅቤ ብቀባ ጥሩ አይደለም ጥሩ ነው በጾም ግን እንዴት ነው ይቻላል እንዴ አይቻልም ከላይ አይደል ምን ችግር አለው ያገድፋል እዚህ ተቀብጨው ሆዴ ውስጥ እኮ አልገባም ሽታው ያገድፋል ቡና ትወጃለሽ አይወድም ቡና ለህፃናት በጣም አደገኛ ነው እኔ በቀደም ሳነብ ህፃናት የሚጠጡ ከሆነ ካፊን የሚባል ንጥረ ነገር ውስጡ አለና ያ ደግሞ ካልሲየም የሚባለውን ንጥረ ነገር ስለሚበላው አጥንታቸው እየሳሳ በኋላ ሲወድቁ እንደ ብስኩት ነው አጥንታቸው የሚሰበረው እንዳትጠጪ እሺ እናጠጣ ጠላስ እንዴት ነው ጠላ ትወጃለሽ
አልጠጣም። ጠላ ለምንድን ማትጁ? ያማል። ምንሽ ያምሻል? ራስ ገርማችሁ ጠላ ደግሞ የሚጠጣ ህፃን ማለት ነው። አሁን ጥናቶች እያነበብኩ ነበር። ይቀነጭራል። ውስጣችን ያሉ ንጥረ ቅመሞችን የማዳከምና የመግታት አቅም አለው። ለህፃናት አልኮል በፍጹም አደገኛ ነገር ነው። ይሄንን አንቺ እስከመጨረሻው አቋምሽን አጽንተሽ ያዢ። እሺ እሺ። ስለዚህ ልጅ መጠጣት ያለበት ምንድነው? ውሃ። እግዚአብሔር የሰጠን ንጹህ እና ደግሞ ከተገኘ ደግሞ ወተት ጥሩ ነው። እዚህ ጋር አሁን ቆንጆ ክሬም ኬክ አለ፣ ውሰጂ። ይሄኛው ግን ኬክ ይባላል። ኧረ በእናትሽ ነው እስቲ ሶፍት እኮ ነው። እንደው ሶፍት ይበላል። ወተት ከምን እንደሚሰራው? ከሳር። የሚናጠውስ በምንድን ነው? በጥርሳቸው። አይ ወተቱ ከታለበ በኋላ ቅቤ እንዲወጣው ይናጣል አይደል? በምን እንደሚናጠው? በቀል። ይሄ አይነት ዳቦ ይመችሻል? እስቲ አሁን ደግሞ ይሄን ቅመሽና የቱ እንደሚጣፍጥ መስክሪ። ከቀድሙና አፈጆም ይሄን ከእናንተ መካከል ውጭ ሀገር ዘመድ ያላችሁ ሰዎች አላችሁ አይደል? እስቲ እጃችሁን አሳዩ። ታዲያ ውጭ ሀገር ኢትዮጵያ ናፈቀችኝ፣ ሀገሬ ናፈቀኝ ሲሏችሁ ምንድነው የምትልኩላቸው? የሚገርማችሁ ነገር ናፍቆታቸው እንዲወጣላቸው ከበእናት እጅ ባልትና የገንፎ እህሉን፣ አጥሚቱን፣ ሚጥሚጣውን፣ ጭኮውን፣ ማሩን፣ ቅቤውን ብትልኩላቸው በትክክል ናፍቆታቸው ይቆርጥላቸዋል። ውጭ ሀገር ሆናችሁ በተለይ መዘከር ስትፈልጉ እኛ ቪዲዮን ቀርጸን የምትፈልጉት ቦታ ላይ ያንን ዝክር አድርሰን እንልክላችኋለን እያልን ነው። በመላ ሀገሪቱ በመላው ዓለም ሆናችሁ ንጹህ የተመረጡ የባልትና ምርቶችን ማከፋፈል የምትፈልጉ ከኛ ጋር መስራት ፍላጎት ያላችሁ መልካም ስም ያላችሁ የባልትና ነጋዴዎች በ09708660 ደውሉልን ወይም comedianshatu@gmail.com ላይ ኢሜል አድርጉልኝ። እዚህ አንቺ ከመጣሽ በኋላ እዛ ገጠር አንድ የተፈጠረ ነገር አለ። ምን? አልሰማሽም? አልነገሩሽም? ኧረ ነፍሳቸው አይማርም። ይሄን የምስራች ሳይነግሩሽ ምንድን? ፍየልሽ ወለደች። ኧረ እሱን ሰምተሻል? አንዲት ፍየል አንድ ልጅ ብቻ ስትወልድ ምን ይባላል? ቀንጣ። ሁለት ስትወልድስ? መንታ። ውሻ አላችሁ እንዴ? ስም አለው? ውሻ ስም የለውም እንዴ? እዚህ ስም አለው። ጢጢ ነው የሚባል። የአሜሪካን ሀገር ሄጄ ማለት ነው። ውሻዎቹ ልብስ አላቸው፣ ሐኪም አላቸው፣ ሆቴል ሁሉ ያላቸው። ሆቴል ገብተው ይበላሉ። ሐሰት ነው። አሁን አዲስ አበባ ከመጣሽ ስታዩ ግርም ያለሽ ምንድነው? ፎቁ ምኑ ነው የገረመሽ? መቀጣጠሉ። ትምህርት ቤት ሲያጠፋ ተማሪ እዛ ሀገር ማለት ነው ምንድነው የሚደረገው? መተዋል። ለበቅ ምንድነው? የዛፍ ቅርንጫፍ። አቤት ድሮ ትምህርት ቤት ተገርፋች ታውቃላችሁ? ነገሩ ምን ድሮ ለእናንተ አሁን እንደዚህ ብለ ዘርግተ ሲሰነዝሩ ማለት ነው ደመነፍስ ዝም ብሎ እንዲህ ይላል። አውቆት እኮ አይደለም እንዴ ዝም ብሎ አይችልም። አይሰው ልጅ ስትል መምሩ ይብስበታል። 2 ነበር 4 ሆኗል ይላል። አያወቀው 6 እንደሚሆን አሁንም ሲሰነዝር ይላል። መጨረሻ ላይ አላይም ብለ በቃ በመከራ ጥብስ ሰንበር ያወጣ ትቀይራለህ። ልብስ ላይ ታሻለህ። ጥብስ ሰንበር ያወጣ አሁንም ይላል ወረታች ጥብስ። ከዛ መምሩ ያው መቼም አስተማሪ አንጀቱ አይችልም 6 ያደረገውን በቃ 3 ያደረገዋል። ግባ በቃ ይላል። ስትገረፍ እንደዚህ ትያለሽ? ተገርፌ አላውቅም። እንዴ ለምን? አረብሽም ትምህርትሽን ስትጨርሺ በምን ሙያ ላይ መሰማሪያት ነው የምትፈልጊው? አዲስ አበባ የሆነ መንዳት የለመድሽው ነገር አለ? ሳይክል። ማን ያስለመደሽ? ቱቲና ኒቆ። የት ሰፈር። ከእንቅልፍሽ እንደተነሳሽ ምን ታደርጊያለሽ? ፍየል አበላለሁ፣ ቤት እጠጋለሁ። ጸሎት አትጸልይም መጀመሪያ? ቤተ ክርስቲያን አትሄጂ? አይ አትሄድም። ጓደኞችሽ ቤተ ክርስቲያን ሲሄዱ አንቺ ሳትሄጂ ስትቀሪ ቅር አይልሽም? አይሄዱም እኮ እነሱ። ጓደኞችሽም አይሄዱም? ትልቅ ሰው ነው የሚሄደው ቤተ ክርስቲያን። ያው ስለዚህ ቤተ ክርስቲያን ጭራሽ አይወስዷችሁም? አዎ። ወገን ምንድነው እየተካሄደ ያለው? እውነቷን ነው። ቤተ ክርስቲያን ነጻ ልጅ አይደል? ለምን? ትንሽ ልጅ ቶሎ ተነስቶ ወደ ስራ ነው እንጂ ቤተ ክርስቲያን የሚወስደውም የለም። እንግዲህ ህፃናትን ወደ እኔ ይመጡ ዘንድ አትከልክሏቸው ብሎናል ፈጣሪያችን አይደል? እንደነሱ ካልሆናችሁ ካልተመለሳችሁ መንግስተ ሰማያትን አትወርሱ ምን ብሎናል? በገጠር አብያተ ክርስቲያናት ህፃናት አንዳንድ ቦታ ላይ ወደ ቤተ ክርስቲያን የማይሄዱ ከሆነ በልጅነቱ መሰረት ያልተጣለበት ልጅ ሲያድግ ቢጠፋ ተጠያቂው ወላጅ ነው። በዚህ አጋጣሚ እንግዲህ ከተማላላችሁ ልጆቻችሁን በመንፈሳዊ ስብዕና ማሳደግ ከፈለጋችሁ ጋሽ እሸቱ መንፈሳዊ የዩቲዩብ ቻናል ያው ባርኮዱ እዚህ ላይ ያለ ስካን አድርጉት፣ ሰብስክራይብ አድርጉት። ውጭ ሀገር ያላችሁ ሰዎች ደግሞ ሜምበር እየሆናችሁ አግዙ። የከተማ ሽሮ ይሻላል የገጠር ሽሮ? የገጠር ሽሮ። ቆይ የገጠር ሽሮ ዘይት ይጨመራል? አይ በቅቤ ነው።
8 ሰዓት በእግርሽ ተጉዘሽ ነው አይደል የመጣሽው ወደ ከተማው? በእግርሽ ስትጓዢ እንዴት ቻልሽው? አንቺ ሕፃን ልጅ ነሽ። እችላለሁ። በስማ እኛ 8 ደቂቃ ብንጓዝ እንዴት ነው? እኔ በጣም ከስርም ከላይም ነው ጭስ ማውጣው። ጫማዬ የማያስቀርብም። ተበላሽተናል ማለት ነው የከተማ ሰዎች። ከገጠር እንደመጣችሁ መጀመሪያ የት ነው ያረፋችሁት? አምባ ጊዮርጊስ። ከዛ ከአምባ ጊዮርጊስ ወዴት ነው ሄድሽው? ወደ ጎንደር። ጎንደር ታምራለች? መኪናው ስትገቢ ምን አልሽ? አወርደኛል። ለምን? አመመኝ። ምን እሺ? ራሴ። ከዛ አወረዱሽ? ምን አሉሽ? በይ ዝም ባሉሽ? አውርዱኛልሽው ግን ለምንድን ነው? ቆይ በእግሬ ደምሄደው። እሺ ከጎንደር ወደ አዲስ አበባ በምንድን የመጣሽው? በአየር። ከቂጣና ከፒዛ የቱን ትመርጫለሽ? ቂጣ። ከኬክና ከዳቦ የቱን ትመርጫለሽ? ዳቦ። ከቆሎና ከኩኪስ የቱን ትመርጫለሽ? ቆሎ። ቆሎ። እሺ ከአዲስ አበባና ከታሬ? ታሬ። እንዴ ታሬ ከአዲስ አበባ ይበልጣል? ስንት ወንድሞች አሉሽ? ሁለት። ማን ማን? አበበና አቤ። ካልጠፋ ስም አንዱን አበበ ብሎ ሁለተኛው ልጅ አቤ ማለት ነው። ምን ማለት ነው? ጾም ትጾሚያለሽ? የገደፈ አበላ አይበላ። ሰንበት ምንድነው? ትምህርት ቤት። ሰንበት ትምህርት ቤት። በሰንበት ምንድን ነው የማይደረገው? ዛፍ አይቆረጥም። ዛፍ አይቆረጥም። እርሻ አይታረስም። ቡና አይለቀምም። ውሃ ይቀዳል። እንጀራስ ይጋገራል። ወጥስ ይሰራል። ሐሜትስ የሰው ስም በክፉ ማንሳት አይደረግም። በሰንበት? ከሰንበት ውጪስ? አይደረግም። ዶክተርዬ አይኔን እዚህ ጋር ትኩሳቴ ነው። እግሬ ዋው ዶክተርዬ እስቲ ልቤን አዳምጪልኝ። አይበለውና እንግዲህ ከአንድ በላይ ህመም ቢኖርባችሁ አስቡት። ልባችሁን የሚያዳምጥ ዶክተር 2ኛ ፎቅ ላይ፣ አይናችሁን የሚያይላችሁ ሐኪም ደግሞ 7ኛ ፎቅ ላይ፣ ትኩሳታችሁን የሚለካው 3ኛ ፎቅ ላይ፣ ከፎቅ ፎቅ ስትንከራተቱ ወረፋ ስትጠብቁ ዶክተሩ አልገባምና ተመልሳችሁ ኑ ስትባሉ አቤት ስቃይ! እሱ ራሱ ህመም ነው። ታዲያ መቅረዝ አጠቃላይ ሆስፒታል እንደዚህ ዶክተሮች በቡድን ሆነው በአንድ ክፍል ሁሉንም ዳያግኖሲስ ሰርተው ለእናንተ መፍትሄ የሚሰጡበት እናንተም በጋራ የሚያማክሩበት አዲስ አሰራር ይዞ መጥቷል። በ0952 27 27 27 ደውላችሁ አዲሱን የመቅረዝ አገልግሎት በቡድን በተደራጁ ሐኪሞች በአንድ ቦታ ሁሉ ነገር መጨረስ ትችላላችሁ። መቅረዝ አጠቃላይ ሆስፒታል በአያትና አካባቢዋ 2ኛ ቅርንጫፍ ከፍቷል። እንኳን ደስ ያላችሁ እያለ ነው። ውጤት ንገሩኛ። እንዴ ነው? ተስፋ አለኝ። አንቀልባ ምንድን ነው? የጨቅላ ማዘያ። ገጠር መላጣ ልጅ አለ እንዴ? አለ። ምን ይባላል? መላጣ 50 ብሬን አምጣ የሻይ መጥጬ። ተረትና ምሳሌ ስጠይቅሽ ትጠይቂያቸዋለሽ። ከመለሱልሽ 2000 ብር በአንድ ጥያቄ ትሸልሚያለሽ። መልካም ሚስት እሺ ጨርሰው። መልካም ልጅ ጨርሰው። አግታል። መልካም ሚስት ዳሽ። ኦኬ መልካም ሚስት ዳሽ። መልካም ሚስት አይነ መልካም። ሰላም ነው ወንድሜ። አምጪ አለወለ። እስቲ የቅድሙን አህያውን አቅርብልኝ። የቅድሙን አህያ አቅርብልኝ። ከጀርባ ሲጮህ የነበረውን አሁን ራቅ ብሏል። ሲሄድ አንተ ነው። ይኸውልህ ተረትና ምሳሌ ነው። በትክክል ተመልሷል። መልካም ሚስት ለባሏ ዘውድ ናት። 2000 ብር ያሰጣል። ላማለኝ በሰማይ ብሎ ምን ይላል? ላማለኝ በሰማይ ወተቷንም አለኝ። በትክክል ተመልሷል። እርቁ ቀርቶ ዳሽ በቅጡ በኮነነኝ። በትክክል ተመልሷል። ላም ባልዋለበት በይው። ላም ባልዋለበት ቆሽ ለቀማ። የመጨረሻ ጥያቄ የሴትና የቄስ ድርድር የለው። ተቃርባን አደራ የለው። ርቃን የሴትና የቄስ መተኪያ የለው። መልሱ አይደለም የሴትና የቄስ በቃ ስቻለሁ። እሺ ጥያቄ ይቅር። በእናት እጅ ባልትና ሌላ ጥያቄ ጠይቃለሁ። እሺ የገንፎ አሰራር ንገረኝ። የገንፎ አሰራር ከመጀመሪያው እስከ መጨረሻው እንዴት ይሻላል? እንግዲህ አንተ እንደገባህ ንገረኝ። በመጀመሪያ ውሃ ይፈላል። ጎበዝ። እሺ ዱቄት ይነሰነስና በደንብ እንዳይወጡ ወይም ደግሞ ምንድነው ይባል እንዳይጓጉል ይባል ነገር ተተለምዶ ልክ እሱ እንዳይሆን ተልቶሎ ይሽከረከርና ከዛ በደንብ ሲበስል ያው ማጣፈጫዎች ምናምን ይደረጉበታል። በገጠር ነው የማወራው ግን በትክክል መልሰኸዋል። ስለዚህ ፍቅርና ገንፎ
ፍቅርና ገንፎ እያደረ ይፈሳል እያደረ ይጨሳል ፍቅርና ገንፎ በትኩስ ነው እንጂ በትኩስ እንኳን ደስ ያለሽ 10,000 ብር ተሸላሚ ሆነሻል አመስግኙና ተሰናበቹ አመሰግናለሁ እሺ አመሰግናለሁ ቻው እንግዲህ እኛ በዓሉን ደስ ብሎም በሰላምና በደስታ ስናሳልፍ ዛሬም በእንባና በሐዘን በዓሉን የሚያሳልፉ ብዙ እናቶች አሉና ለመጽደቅ የዘለቄታ በጎ አድራጎት ድርጅት አሁን ምን ላይ ደርሷል የሚለውን ላስረዳችሁ። ሀብትህን ወደ ሰማይ ማሸጋገር ትፈልጋለህ? እንግዲያውስ እዚህ ለተቸገሩት መንገድ ሁን። እዚህ ድንጋዩን ስታነሳ እዛ የሰማይ ቤተ መሰረት ይጣላል። እዚህ መንገዱን ስታቀና እዛ ወደ ገነት የምትገባበት መንገድ ይስተካከላል ይለናል። አንተ ጤነኛ ልጅ ስላለህ ወይም አንተ በጤና ስለቆምክ ከነዚህ ሰዎች የተሻለ ጻድቅ ነኝ ብለህ እንዳታስብ። ጤናህ የምህረት ስጦታ እንጂ የሥራህ ውጤት አይደለም። ኢዮብ ጻድቅ ነበር፣ ግን በቁስል ተመታ። እግዚአብሔርን ባለዕዳ ማድረግ ትፈልጋለህ? እንግዲያውስ ዕዳ የማይከፍለውን ባንደበቱ የማያመሰግነውን ምስኪን እርዳታ ስጠው ይለናል ቅዱስ ዮሐንስ አፈወርቅ። ጥበበኛው ድምጽ ሊቁ ቅዱስ ዮሐንስ አፈወርቅ። ሙታንን ማስነሳት ተአምር ነው። ነገር ግን ከዚህ የሚበልጥ ተአምር ልንገርህ። የራስ ወዳድነትን አሸንፎ ውለታ ለማይመልስ ሰው እጅን መዘርጋት፣ ይህ የነፍስ ትንሣኤ ነው። በአንተ እርዳታ እነሱ ከሥጋ ደዌ ይፈወሱ ይሆናል። አንተ ግን ከጭካኔና ከትዕቢት ደዌ ትፈወሳለህ ይለናል። ይህ እርዳታ አይደለም። ይህ ሰማያዊ ኢንቨስትመንት ነው። የፊዚዮቴራፒ ማዕከል ገንብተን ራሳቸውን እናቶቹን የመነሻ ካፒታል ገንዘብ አግኝተው ስልጠናና ዕውቀት ይዘው ወደ ቤታቸው ከተመለሱ ቢያንስ የቤት ኪራይ በመጣ ቁጥር ከማልቀስ የሚበላ ሲያጡ 3-4 ቀን ጦም ከማደር ተሰውረው እየሰሩ ልጆቻቸውን እንዲያሳድጉ መንገዱን ሰርተን ውሃውን ቆፍረን አውጥተን ይህን ትልቅ መንደር ገንብተን እናቶቻችን እንባቸው ለአንዴና ለመጨረሻ ጊዜ የሚታበስበትን በጎ ሥራ አብረን እንስራ። በ0941 58 77 77 ደውሉልን። በተለይም ከገንዘቡ በላይ የኮንስትራክሽን ማሽን ያላችሁ ኤክስካቫተር፣ ሎደር፣ ግሬደር ካላችሁ እንዲሁም ሲኖትራክ አትጨክኑብን። ለአንድ ሳምንት፣ ለአንድ ወር፣ ለአንድ ቀን ብትሰጡ ይጠቅመናል። በ0941 58 77 77 ደውሉልን። በገንዘብ እንደግፋችሁ ካላችሁ ደግሞ ግሬደር በአንድ ሰዓት ከነነዳጁ 7490 ብር ይፈጃል። ኤክስካቫተር ለአንድ ሰዓት 7325 ብር ይፈጃል። ሮለር ለአንድ ሰዓት ከነነዳጁ 3495 ብር ይፈጃል። እያንዳንዷ የሰጣችኋት ገንዘብ በምድርም በሰማይም ምስክር ሆና እንድታፈራርደን በጥንቃቄ ተጠቅመን ሰርተን እናሳያችኋለን። የአንድ ሰዓት ጌታ የአንድ ሰዓት እመቤት ሁኑን። ተማሪ ከሆናችሁ አቅም ካጠራችሁ 1 ሊትር ነዳጅ ግዙልን። 130 ብር ብቻ ነው። በኢትዮጵያ ንግድ ባንክ 1071 97 63 38 7 ለመጽደቅ የዘለቄታ በጎ አድራጎት ድርጅት ብሎ ይሄንን ስም ያወጣላችኋል። ሰንበት ትምህርት ቤቱ ፈለገ ሕይወት ይባላል። ደብራችንም ደግሞ መካነ ሕይወት ነው የሚባለው። ዋናው ዓላማው ትልቁ ትምህርት ነው፣ ወንጌልን ማስፋፋት ነው። ምናልባት ሰንበት ትምህርት ቤት ብዙ ሰው አእምሮ ውስጥ የሚመጣው መዝሙር ሊሆን ይችላል። ድሮም ሲመሰረት መዝሙር ቤት ተብሎ ነው፣ ሰንበት ትምህርት ቤት አልተባለም። ከዛ በኋላ ነው ስያሜ የተሰጠውና ምንም አይነት ቋሚ ገቢ የሌለው ነው ደብሩ እና ጣራውም ያፈሳል ብለው ሰሞኑን እንደ ደብርም እየጠየቁ ነው ያሉት ምእመናኑን። መማሪያ አዳራሻችን በጣም ረጅም ዓመታት ሆኖታል ከተሰራ። ምናልባት በውጪ እንደሚሰጠው ስም አይደለም። ወላጅ ልጁን ሲልክ በጣም በቀላሉ ነገሮችን አከናውነን ስለምንመለስ ሁሉ የሞላ ይመስላል እንጂ እጅግ በጣም ብዙ በችግር ነው ነገሮችን የምናሳልፈውና ክረምት አካባቢ ላይ ሲደርስ ሰንበት ትምህርት ቤታችን በሙሉ ጎርፍ ነው የሚሆነው። ከዛ ውጪ አሁን ወደ 96 አካባቢ ልብስ ነው ያለን። የኛ ቁጥር ከ350 በላይ ነው። ሌላው እንግዲህ ሰንበት ትምህርት ቤታችን እንደ ትምህርት ቤት መጽሐፍት ያስፈልጉታል። መንፈሳዊ መጽሐፍት በእጅጉ ያስፈልጋሉ። አሁን ካለን ዓላማ ሳንዛነፍ እያንዳንዱ ነገር በጥንቃቄ ሰርተን የሚጠበቅብንን ኃላፊነት ወንጌልን የማስፋፋት ድርሻችንን እንወጣለን ብለን እናስባለን።